አምና በእንትን ሰበብ ዘንድሮም በእንትና ሰበብ እያረጉ ይጥሉናል አርደው። እኛን ካልገደለ ሚኖር አይመስለውም የመጣ የሄደው ህመምህን ሳይሽር ቁስልህን ሳያክም ማን እንደገደለ ሊያስረዳ ሲደክም እንደማይቀር አውቀህ ይቀራል ያልከው ግፍ ወይ ለመኖር ታገል ወይ ሞትህን ደግፍ። ያልታረርነው ያልተገደልነው የአርሲ ኦርቶዶክሳውያን ስላልሆንን ነው። ብታርዷቸው ብትገሏቸው ቤተክርስቲያናቸውን ብታቃጥሉ አላልቃሉ አይደለ? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። የቤተ ክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክባት ገንዘብ ጓዙን ጠቅልሎ ወጥቶ እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎችን ጨፍጭፈዋል። እንግዲህ ያው የምናውቀው ነገር በዚሁ በሀገራችን በአርሲ አካባቢ እንግዲህ ባልጠበቁትና ባላሰቡት መልኩ ጥቃት የደረሰባቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ወይም ደግሞ ምዕመናን አሰቃቂ ሞት ጉዳይ እንግዲህ ብዙዎችን ከሀገራችን ጥግ እስከ ሀገራችን ጥግ እያነጋገረ ይገኛል። ሰላም ሰላም፣ የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን እህት ወንድሞች በሀገር ውስጥም በውጭም ያላችሁ በቅድሚያ እንግዲህ እንደተለመደው የከበረ ሰላምታዬን እያቀረብኩኝ ዛሬም ከአዳዲስና አነጋጋሪ ጉዳዮች ጋር ተመልሼ መጥቻለሁ። ቪዲዮ ላይክ ማድረግ እንዲሁም ለቻናሉ አዲስ የሆናችሁና የዚህ ቻናል ቤተሰብ ያልናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን በፍጹም እንዳይረሳ። በቪዲዮቹ ላይ ያላችሁን ማንኛውም ሐሳብ አስተያየት፣ ወንድማዊ እህታዊ ምክራችሁን ደግሞ ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮቹ። አምና በእንትን ሰበብ ዘንድሮም በእንትና ሰበብ እያረጉ ይጥሉናል አርደው። እኛን ካልገደለ ሚኖር አይመስለውም የመጣ የሄደው ህመምህን ሳይሽር ቁስልህን ሳያክም ማን እንደገደለ ሊያስረዳ ሲደክም እንደማይቀር አውቀህ ይቀራል ያልከው ግፍ ወይ ለመኖር ታገል ወይ ሞትህን ደግፍ። እርግጥ እስከ ዛሬ ድረስ ብዙ ጊዜ እየጮህን ነው፣ ብዙ ጊዜ እየጠየቅን ነው፣ ለውጥና መፍትሄ እያየን ባይሆንም አርሲ ላይ በትናንትናው ዕለት ከ10 በላይ ኦርቶዶክሳውያን መገደላቸው ከ101 ዓመት በላይ የቆየው የቅዱስ ገብርኤል ቤተክርስቲያን መቃጠሉን በርካታ ኦርቶዶክሳውያንን መሰደዳቸውን ሰምተናል። ቅዱስ ሲኖዶስ፣ ጠቅላይ ቤተ ክህነት እንዲሁም የሚመለከተው የመንግስት አካል ይህንን ጉዳይ ለአንዴና ለመጨረሻ ጊዜ ፈቶ አርሲ ላይ የኦርቶዶክሳውያን ግድያ እንዲቆምልን ስንል እንጠይቃለን። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎችን ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጧል ቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም። አሁንም እንላለን አትግደሉን፣ አሁንም እንላለን ወገኖቻችንን አታጥቁብን። ለዛው ንጹህ አርፎ የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር። በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። የቤተ ክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክባት
ገንዘብ ጓዙን ጠቅልሎ ወጥቶ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቃል። ይሄኛ ያለው በእኛ እጅ ነው። ቤተክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረጋል፣ በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረጋል፣ ይገደላል። እየተሰደድን ነው። እኛ እኮ ከቤተክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶችን ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል፣ የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም እንደሰጠ ያሰጠዋል። ነገርኳችሁ እንግዲህ ቤተሰቦች የዛሬው የቪዲዮአችን መነጋገሪያ ሐሳብ ወይም ደግሞ ዋና ጉዳይ ነው። በአርሲ እንግዲህ ባልጠበቁትና ባላሰቡት መልኩ በራሳቸው ላይ እንግዲህ ጭፍጨፋ የደረሰባቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን እንግዲህ ቤተክርስቲያንም ተቃጥሎ እነሱም ተሰደው አሁን ላይ በአስከፊ ሁኔታ ላይ እንደሚገኙ እንግዲህ ከተሰራጨ ወይም ደግሞ ወሬው ከተሰማ ሰዓት ጀምሮ ብዙዎች መረጃውን እየተቀባበሉት ነበር። አሁን ላይ ተመልክተን የመጣናቸው ቪዲዮዎችም እንግዲህ ጠቅላላ ስለነሱ ይመለከታል ወይም ደግሞ እንግዲህ ሀሳቡ ስለነሱ ነበረ። እንደነገርኳችሁ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ በአርሲ ሀገረ ስብከት የሚገኙ ኦርቶዶክሳውያን በተደጋጋሚ እንግዲህ በተለያዩ ታይም ኢንተርቫል ወይም ደግሞ በተለያዩ ሰዓታት ልዩነት በተለያዩ ጊዜያት በተለያዩ ወራት ልዩነቶች ውስጥ እንግዲህ ጥቃት ይደርስባቸዋል። አሁን ላይ ግን እንደተደረሰን መረጃ ወይም ደግሞ እየተመለከተን እንዳለው በተለያዩ ማህበራዊ ድረገጽ መተግበሪያዎች ላይ የአሁኑ እጅግ አስከፊ እንግዲህ በዛ የሚገኘው የቅዱስ ገብርኤል ቤተክርስቲያን ተቃጥሎ ጽላቱን ይዘው እንግዲህ ከሞት የተረፉ ምዕመናን ወይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች እንደተሰደዱ ወይም ደግሞ ከመኖሪያ ቀያቸው እንግዲህ ለቀው እንዲወጡ እንደተገደዱ ናቸው ያሉት መረጃዎች የሚያመለክቱት። ኧረ ፍትህ ዳኛ ወዴት አለ? ከተማ ውስጥ ይሄን ጉድ ምን አለ? ለማይራራ አመፅ ለተሞላ ፍርድ የለም ወይ አደራ ለበላ አደራ ለበላ እባክህ ጌታዬ እባክህ ከናንተ እባክህ ያህዌ ያልታረርነው ያልተገደልነው የአርሲ ኦርቶዶክሳውያን ስላሉንን ነው። ብታርዷቸው ብትገሏቸው ቤተክርስቲያናቸውን ብታቃጥሉ አላልቃሉ አይደለ? እውነት አርሲ የምትባል ምድር ላይ ሕግ አለ፣ ዜጎችን የሚጠብቅ አካል አለ። አዎ ካላችሁ በዚህ መንገድ ኦርቶዶክሳውያን ልክ ጠባቂ እንደሌላቸው ገዳዮች ራሱ ጠያቂ የሌላቸው እስኪመስል ድረስ በየጊዜው ኦርቶዶክሳውያንን በእምነታቸው ነጥለው እንዲህ እያረዱ እየገደሉ ቤተክርስቲያናቸውን እያቃጠሉ እውነት እዛ ቦታ ላይ መንግስት ወይንም የሕግ አካል አለው ይላል? ከትላንት ወዲያ በቀን 23 አርሲ ላይ ቁጥራቸው ከ10 በላይ የሚሆኑ ኦርቶዶክሳውያን ወገኖቻችን ተገለዋል። የቅዱስ ገብርኤል ቤተክርስቲያን አመድ ሆኗል ተቃጥሎ። የሌላ እምነት ተከታይ የሆናችሁ ወገኖቻችን ለምንድነው ድምጽ ማትሆኑት? ወይንስ ለሰው ልጅ ለማዘን እንደ መስፈርት ሃይማኖትና ዘር ብሔር እናያለን? የኛ ቤተክርስቲያን ግን እንደዛ አልነበረችም። አንዴ ይሄንን ቪዲዮ በደንብ ተመልከቱ። ቄሱ ሙስሊም ክርስቲያን ሳይሉ ህይወቱን የወልዳያን ህዝብ ህይወቱን ያተረፉ እየለመኑ እያለቀሱ ሙስሊም ክርስቲያን ሳይሉ እያካፈሉ እያበሉ እያጠጡ አይዟችሁ እያሉ ያሳለፉ አባት ያሉ እድሜያቸውን ሳብ ያርግልኝ። ይሄንን የመሰከረው የኦርቶዶክስ ተዋሕዶ እምነት ተከታይ አይደለም፣ የእስልምና እምነት ተከታይ የሆነ ወገናችን ነው። ትግራይ ክልል ላይ በነበረው ጦርነት እኚህ የምትመለከቷቸው የኦርቶዶክስ ተዋሕዶ እምነት አባት ሙስሊም ክርስቲያን ሳይሉ የኔ እምነት ተከታዮችን ብቻ ሳይሉ እንደ ሰው ሁሉንም ከጥቃት ሲከላከሉ እንደነበር እኚህ የምትመለከቷቸው የእስልምና እምነት ተከታይ የመሰከሩት። ይሄ የኛ የኦርቶዶክሳውያን እምነት አስተምሮ ነው። ለሰው ልጅ ለማዘን ሃይማኖት፣ ዘር፣ ብሔር አንቆጥርም። አንተ ሰው መሆንክ ብቻ ለኛ ለኦርቶዶክሳውያን በቂያችን ነው። በመጨረሻም ይሄንን ቪዲዮ የምትመለከቱ እባካችሁ አርሲ ላይ ለሚገደሉ ኦርቶዶክሳውያን ድምጽ መሆንን እንዳሰለችሁ። ገዳዮቻቸው እኮ አልሰለቻቸውም። እነሱን ማረድ መግደል አልሰለቻቸውም። እንዴት ታዲያ እኛ ለነሱ ድምጽ መሆን ይሰለቸናል? ስለዚህ በፈጠራችሁ አምላክ ይሄንን ቪዲዮ ኮፒ ሊንክ በቻላችሁት አቅም ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ እያደረጋችሁ አድርሱ።
እርግጠኛ ነኝ እላይ ላሉ አካላት ይደርሳል። ሰምቶ ባልሰማ ካላሉ በስተቀር በእርግጠኝነት ስለሚደርስ ነው። አርሲ ላይ በግፍ ለሚገደሉ ወገኖቻችን ፈጣሪ ይድረስላቸው። አመሰግናለሁ። የተለያዩ ታዋቂ ሰዎች፣ የተለያዩ ጋዜጠኞች እንግዲህ በቪዲዮቹም እንደተመለከትነው የእምነት አባቶችና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን እንግዲህ ያላቸውን ሀሳብና ምን ያህል እንዳዘኑ እንዲሁም ድምጻቸውን እያሰሙ ይገኛሉ። እንግዲህ የቤተክርስቲያኒቱ ዋና ፓትርያርክም እንግዲህ የተሰማቸውን ታላቅ ሀዘን ገልጸዋል። እነዚህ ማንነታቸው ያልታወቁ እንግዲህ ታጣቂ ኃይሎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ላይ ያደረሱት ነገር በእውነት በቀላሉ ሊታለፍ የማይገባው ነው። መንግስትም እንግዲህ ችላ እንደማይለው በየወጡ ባሉ መረጃዎች እየሰማን እንገኛለን። ወደፊት የተለያዩ አዳዲስ ነገሮች ሊኖሩ ይችላሉ። እንግዲህ እነሱን ነገሮች ይዤላችሁ መጣ ነው የሚሆነው። ታዲያ ቤተሰቦች ከዚሁ ጋር በተያያዘ እናንተስ ምን አይነት ሀሳብ አስተያየት አላችሁ? እነዚህ በአርሲ ሀገረ ስብከት እንግዲህ እንደዚህ ጥቃት የደረሰባቸው ትልልቅ ሰዎች፣ በአጠቃላይ ህፃናት፣ ምዕመናን፣ ቄሶች እንግዲህ እጅጉን ያሳዝናሉ። ብዙዎችንም እንግዲህ ጉዳዩ ያሳዘነ ጉዳይ ነው። እንግዲህ ለሞቱትም ፈጣሪ እንግዲህ ነፍሳቸውን ከሰማዕታት ጎን ከደጋጎቹ እንግዲህ በገነት እንዲያኖርልን እመኛለሁ። ቤተሰቦች እንግዲህ እንደዚህ አይነት ነገሮች በተደጋጋሚ እየሰማን እንገኛለን። ምንድነው ጉዳዩ? ምንድነው መነሻ ችግሩ? መፍትሄውስ ምንድነው የሚለው ነገር አሁን ላይ ምንም ያልተደረሰበት ቢሆንም ግን ወደፊት እንደዚህ አይነት ችግሮች ሊፈቱ እንደሚችሉ ተስፋ እናደርጋለን። ብቻ ግን እንደዚህ አይነት ጥቃቶችን ልንቃወምና ድምፅ ልንሆን ይገባል። በዚህ ዘመን አንድ አገልጋይ እንትፍ አድርጎ ቢጸልይ ምን እንደሚፈጠር ታውቃለህ? እንትፍ አድርጎ ምራቁን አድርጎ ቢጸልይ ምን እንደምትጠር ታውቃለህ? ይወገራል በድንጋይ እኮ በምራቅ ማን ምራቅ ምልተር ኖ በአንድ አገልጋይ ነብይ እኮ ገባኝ። ምን ሊያደርግ ነው ምራቅ የሚያነሳው? ቆይ ስማኝ፣ መጀመሪያ የክርስቶስ አገልጋይ ነው አይደለ? ነብይ ነው አይደለ? ያ አገልጋይ ክርስቶስ ያገለገለበት ነው የምንከተለው። ሊቀ ካህናችን ነው፣ ነቢያችን ነው። ስለዚህ ኢየሱስ ክርስቶስ ምራቁን ትፈብሎ አይኑ ላይ ስላደረገ እኛም ምራቃችንን እንትፍ ብለን ብናደርግ እንወገራለን። አይደለም፣ አላስጨረስከኝ። ምን ለማለት እንደፈለኩ በደንብ ይግባህ እግዚአብሔር ሰው ለመሰለ አሁን አገልጋይ ነኝ አይደለ? እኔ ነብይነትን የወሰድኩት ከጌታ ሐዋርያ ነኝ፣ ነብይ ነኝ፣ አስተማሪ ነኝ። ክርስቶስ የሰጡት አገልግሎቶች ሙሉ በህይወቴ ላይ አሉ፣ አምስቱም አሉ። ሼት እንዴት መጣ ካልከኝ መንፈስ ቅዱስ በላይ ላይ ወርዷል። እሺ፣ መንፈስ ቅዱስ ደግሞ የሁሉም አገልጋዮች ማለት ሁሉም አገልግሎት ፍሬዎች አባት ነው። ይሄን መንፈስ ቅዱስን በውስጤ ያለው ሰው እኔ የክርስቶስ ተከታይ ስለሆንኩኝ ኢየሱስ ያረግኩትን አረግኩ ብዬ እንትፍ አድርጌ ብጸልይ ምን እንደምፈጠር ታውቃለህ? ያ አገልጋይ ይወገራል በዚህ ዘመን። ኢየሱስ ግን ምራቅ አልጎ ነው የፈወሰው። እዚህ ጋር አትጨርስም። ለመሰለ የማትጨርስበት ምክንያት ኢየሱስ ክርስቶስ ጨው የሸጠበትን፣ ጳውሎስ ውሃ የሸጠበትን፣ ከሐዋርያቱ መካከል ዘይት የሸጡበትን ቦታ አምጣ። ምክንያቱም እናንተ ምራቅ ራሱ እሺ ብለን ብንፈቅድላችሁ ምራቃችሁን እያሸጋችሁ ትሸጣላችሁ። አንተ ስለፈቀድክ አይደለም ማገለግለው፣ ግዴታ ነው። አለበለዚያ እንደዛ ልታረግ ነው። ስላልፈቀድክ ደግሞ መተው አልችልም። አይደለም ኢየሱስ ክርስቶስ እውነት ነው ምራቁን እንትፍ ብሎ አድርጓል። በዚህ ዘመን ምራቁን እንትፍ አድርጎ ሰው ቢያገለግል አይደለም የሚቃወመው። ምራቅ እያሸጋችሁ እስከጣ ቢያገለግል ምን ይሆናል? ኔክስት ዴይ የኔ ምራቅ ማስጨረስ ያለብህ ማለት ነው። የሚሰማን ብዙ ሰው ነው አይደል? አገባኝ፣ አስጨርስሃለሁ። ግን ነገ የኔ ምራቅ ወንድሜ የተጸለየበት ምራቅ ነው አይደለም? የተጸለየበት ምራቅ ነው ስፔሻል ምራቁ ብላ ሸገሸቃ ኖ እኔ የኔ አካድ እንደዛ አይደለም። ሰውም የተቃወመው ነው። ምን ለማለት እንደፈለኩ አስጨርሰ ፖይንቱ ሲታገኝ የጠየቁ ስለ ሽያጭ ነው። እኔ አንተ ሽያጭን እየደገፍክ ነው። አንድ ቀን በጣም የሳቁበት ነገር ልንገርህ። በፕሮግራም ላይ ማለት ፕሮግራም ይከታተላል። ሆዴ እስከምታው የሳቁት አንድ አባት መጥቶና አንተ ጋር ይሰራው ነበርና እየጸለኩ ውሃ ደም ሆነ አሉ። አሁን ውሃውን ደም አድርገው አልከ። እንዴት ይቻላል? እንደዚህ ለምን አይቻልም? እንዴት ይሰራ የለ? እግዚአብሔር ዝም ብሎ ሰውን በሚፈልግበት ሰዓት እንደዚህ ማድረግ ይችላል? ይችላል። አይችልም ማለት ይችላል። አንተ እግዚአብሔር በሚናገርበት እንጂ ያንተ ችሎታ አይደለም፣ የእግዚአብሔር ችሎታ አይደለም። መንፈስ ቅዱስ ተነድቶ በዚህ በሶሻል ሚዲያ መንደር እንግዲህ በማህበራዊ ድረገጽ መተግበሪያዎች ላይ የተለያዩ የውሸት ነቢያትን በተለይ እንደዚህ በፕሮቴስታንት እምነት ተከታዮች ዙሪያ የተለያዩ አስቂኝና እንግዲህ ለማመን እንኳን በሚከብድ መልኩ ውሸትነታቸው እጅጉን የሚጋለጥ ወይም ደግሞ ውሸትነታቸው እጅጉን የሚያስታውቅ ነገሮችን እንሰማለን ወይም ደግሞ ተመልክተናል። እየተመለከተን ያለውም እንግዲህ ተመልክተንም ያለፍነው ነገር ስለሆነ ነው። ታዲያ ቤተሰቦች በዚህ ፓስተር ሀሳብ እናንተስ ምን አይነት ሀሳብ አስተያየት አላችሁ? በእውነት በእንደዚህ አይነት ፐርሰናሊቲ እሱ ያላቸው ነገሮች ይገለጣሉ? ማግኘትስ ይችላል? ይህንን ጉዳይ ለእናንተ እንደ ጥያቄ ተውኩላችሁ። እኔ ግን ሙሉ ለሙሉ እንግዲህ ለማመን
እቸገራለሁ። እንደዚህ አይነት ነገሮችንም በሚዲያ ይዞ መምጣቱ እንግዲህ ትክክለኛ ነው ብዬ አላስብም። ሚዲያ ላይ ስንቀርብ የምናወራቸውን ነገሮች ልናቅ ይገባል ብዬ አስባለሁ። እንዴት ነው ይሄን እንግዲህ በጭፍን ህዝቡን ለመሸወድ የሚደረግ ሙከራ እንጂ ትክክለኛ ሐሳብ ወይም ደግሞ እውነተኛ ሐሳብ አለው ብዬ አላስብም። እናንተስ በዚህ ጉዳይ ምን አይነት ሐሳብ አስተያየት አላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ብታጋሩኝ ደስ ይለኛል። ቅሌታም ትውልድ እያፈራን ነው። ኢትዮጵያዊ ሆነ በኢትዮጵያዊ ገዳማት ላይ በጸያፉ አፍህ የተከፈተልህ ሰው ካለ ይሄን ስማ እንግዲህ አዳምጥ። ያለ ገዳማቱ ሀገር ብለህ የምትጠራው የሀገር ታሪክ የለህም። እንዴት? ተራ ቁጥር 1 የታሪክ ጓዳና የማንነት ማህደር ናቸው ገዳማቱ። የምትኩራራበት ባለም መድረክ ሄደ ኢትዮጵያ የራሷ ፊደል፣ የራሷ ቀን መቁጠሪያ፣ የዘመን አቆጣጠር፣ የቁጥር ስርዓት ያላት ብቸኛ አፍሪካ ሀገር ያደረጓት ገዳማት ናቸው። ያለ ገዳማቱ የኢትዮጵያ የነገስታት ታሪክ፣ የዓለም አቀፍ ዲፕሎማሲ ሰነድና ጥንታዊ ብራናና መጽሐፍት የሉም። ታሪክ የለህም። ያለ ገዳማቱ ኢትዮጵያ የጥበብና የሳይንስ ስልጣኔ የላት። ቱሪስት እንዳይል በር የከፈትክለት የላሊበላ ፍልፍል አብያተ ቤተክርስቲያናት፣ የደብረ ዳሞ፣ የዋልድባ፣ የጣና ገዳማት፣ የጥንቱ የኢትዮጵያ የኢንጂነሪንግ የስዕልና የህንፃ ጥበብ በጠቅላላ የኢትዮጵያ ጥንታዊ ምህንድስና የኪነ ህንፃ ልቀት ለዓለም ያስመሰከሩልህ እነዚህ ገዳማት ናቸው። አለበለዚያ ታሪክ የለህም። ያለ ገዳማቱ በየቦታው ሄደ የምትኩራራበት በባርነት ያልተገዛች ሀገር ኢትዮጵያ የምትላት ታቦት ይዘው በመዝመት የሰራዊቱን ሞራል የገነቡ ህዝቡን በፈርሃ እግዚአብሔር አንድ አድርገው ሀገር ድንበሩን እንዲጠብቅ ለሃይማኖቱ እንዲገዛ አልፎም ቅድመ አያትህን ከኩንታኪንቴ ጅራፍ ያስጣሉ እነሱ ናቸው። የሀገር መከላከያ መንፈሳዊ ምሰሶች ገዳማት ናቸው። የምዕራባውያን የዘመናዊ ሕክምናና ሳይንስ ሳይመጣ ለክፍለ ዘመናት የሀገሪቷን እጽዋት፣ ማዕድናት፣ ጸበላት አቀናጅተው በሀገር በቀል የእጽዋት ሕክምናና የስነ ልቦና ፈውስን ትራዲሽናል ሜዲሲንና ሳይኮቴራፒን አንድ ላይ ሰንገው ጤነኛ ወላጅ የሰጡ እነሱ ናቸው፣ ገዳማት ናቸው። ዘመናዊ ህገ መንግስትና መጽሐፍት ከመቀረጻቸው አስቀድሞ ሀገሪቱ የምትመራበትን ፍትሐ ነገስት ስርዓት እና ዛሬ የምትኖርበትን ስርዓተ ማህበረሰብ በማስተርጎም ለንጉሳውያን አማካሪ እንዲሁም የፍትህ መሰረት ሆኖ የኖሩት ገዳማት ናቸው። ዘመናዊ ዩኒቨርሲቲ ሳይመሰረት የላቀ የፍልስፍና ስርዓትን በቅኔ የስነ ጽሁፍ ጥበብን በጥልቅ ትርጓሜና ፍልስፍና ለሀገሪቱ ልሂቃን ሲያስተምሩ የኖሩ የጥንት ከፍተኛ ትምህርት ተቋማት ገዳማት ናቸው። በገዳሙ ስራ መፍታት መዝናናት ለመሰለ ሳይሰሩ መብላት አይገባም የሚል ጥብቅ የሥራ ባህል በማስፈን ለግብርናው መሻሻል፣ ለአትክልትና ፍራፍሬ ልማት የእጅ ጥበብ ስራዎች ፈርቀዳጅ አርአያ ሆነው የኖሩት ገዳማት ናቸው። ካልክስ ታይም ማኔጅመንት ከዘመናት በፊት ቀርጸው የኖሩት ገዳማት ናቸው። ጸሎት፣ ስራ፣ ጥናት፣ እረፍት ለሁሉም ጊዜ አለ። ከእንስሳት ቆዳ ብራና በመቅደድ ከእጽዋት ከአፈር ቀለማት በመቀመም መጽሐፍት በብዕር የመጻፍ የመቅረጽ ጥበብን ማይክሮግራፊን ያስተማሩ የሀገሪቱ ስነ ጽሁፍ ምንጭ ገዳማት ናቸው። ትምህርት ቤት የሀገር መሪዎች የነገስታት ሞራልና የስነ ምግባር ትምህርት ቤት ገዳማት ናቸው። ወላጅ ለሌላቸው፣ ረዳት ለሌላቸው አረጋውያን፣ በህይወቱ ጣውረድ ለተሰበሩ ዜጎች ያለምንም ልዩነት ተቀብለው የሚመግቡ የሚንከባከቡ ሶሻል ሴፍቲ ኔት መጠለያ ሆነው የኖሩት ገዳማት ናቸው። ዛሬ የምትኮራበት ቱሪስት የምትስብበት ዓለም አቀፍ ደረጃ ቅርስነት ላይ የተመዘገቡ ጥምቀትና መስቀል መሰል በዓላት ስርዓታቸውን ክብራቸውን ሳይቀንስ ለሺህ ዓመታት እንዲዘልቁ መዋቅራዊ መሰረቶች የሆኑት ገዳማት ናቸው። ሴቶች በማህበራዊ አመራር ሚና እንዳይኖራቸው በሚጨቆኑበት ዘመን እንደነ እቴጌ እሌኒ እንደነ እቴጌ ምንትዋብ ያሉ መሪ እናቶች የፖለቲካና የጥበብ ስልጣን ላይ እንዲወጡ መንፈሳዊና ስነ ልቦናዊ መሰረት የጣሉት እነዚህ የሴቶች ገዳማት ናቸው። በዋሻና በከርሰ ምድር ከጠላት ወራሪ ታሪክህን ሰንገው ደብቀው እየታረዱ ያቆዩልህ ገዳማት ናቸው። እንደ ንጉስ ካሌብ እንደ ንጉስ ላሊበላ የስልጣን ጥመኝነትን በቅድስና የሰበሩና ያስተማሩ ተቋማት ገዳማት ናቸው። ጥንታዊ ብረታ ብረት ማዕድናትን የማቅለጥ ጥበብ ለመሳሪያ፣ ለጌጣጌጥ፣ ለነሐስ መስቀሎች እንዲሁም ለደውሎች የማዕድን የማቅለጥ ጥበብ ወይም ሜታለርጂን የዳበረው በገዳማት ነው። የሀገሪቱ የውሃ ምንጮች፣ ፈሳሽ ወንዞች እንዳይደርቁ፣ ደኖች እንዳይጠፉ በዙሪያቸው ያሉትን ተራሮች ደኖችን በጥብቅ ሃይማኖት ከልለው ዛሬ የምትተነፍሰውን አየር ያስረከቡ ገዳማት ናቸው። የጎሳ የቋንቋ ልዩነት ሳይገድባቸው የኢትዮጵያ ብዝሃነት ውበትና የአንድነት ትልቁ ማሳያ ሆነው የኖሩት ገዳማት ናቸው። ደከመ አይደል? አይዞህ። በኢትዮጵያ ማህበረሰብ ውስጥ ለዘመናት የጸናው የሀገሪቱ ማህበራዊ መረዳጃ መሰረት የሆኑት እድርና እቁብ የመረዳዳት እሴት መዋቅር ቀርጸው ያስተማሩት ገዳማት ናቸው። የጂኦሜትሪና የንድፍ ጥበብ፣ ታሪካዊ ዋሻ፣ ብልሃትና አርቅቆት፣ ፍልስፍና፣ ፉከራ፣ ቀረርቶ፣ ለቅሶ፣ ግጥሞቹ፣ የሰዋሰው ስርዓቶቹ፣ ኦራል ሊትሬቸር የሰጡን ፍጹም ትህትናና
ትህትናን በተግባር የሚታይበት ብቸኛ ቦታ ገዳማት ናቸው። ብዙ ያወራው መሰለ አይደል? ለጆሮ እንዳይከብድ መንፈሳዊ ትግሉን መስዋዕትነቱን ገድሉን አውጥቼልህ ነው ከታሪኩ። አዝናለኝ ስነግርህ ያለ ገዳማቱ ሀገር ብለህ የምትጠራት የሀገር ታሪክ የለህም። በገዳማት ላይ አፍህን ስታላቅቅ ከቅሌታም ትውልድ አንዱ እንደሆንክ ወቅ። አዎ ሳይማር መመረቅ፣ ሳያነብ ማወቅ፣ ከአባቶች ስር ቁጭ ብሎ ሳይጠይቅ መረዳት የሚፈልግ ቅሌታም ትውልድ እያፈራን ነው። የልጅ ማኛ እንግዲህ በተደጋጋሚ የምታነሳቸው ሀሳቦች በተለያዩ ቪዲዮዎች ወይም ደግሞ ቪዲዮዎችን ስትሰራ እንግዲህ ዋና የሆነ ጥልቅ ጥሩ ሀሳብ ይዛ የምትነሳ ድንቅ በማህበራዊ ድረገጽ መተግበሪያዎች ላይ የምትንቀሳቀስና ብዙ ተከታዮች ያላት እንግዲህ ድንቅ እህታችን ነች። ታዲያ አሁን በምታነሳው ሀሳብ እንዴት ነው ከሷ በተቃራኒ መልኩ የሚጓዝ ወይም ደግሞ ከሷ ለየት ያለ ሀሳብ አለኝ የሚል ተመልካች ካለ እንግዲህ ሀሳብ አስተያየቱን ቢያሳውቀኝ ደስ ይለኛል። እኔ ግን እንግዲህ ማህበራዊ ድረገጽ መተግበሪያዎች ላይ እንደዚህ አይነት ኮንተንት ወይም ደግሞ እንደዚህ አይነት ይዘት ፈጣሪ ያላቸው ሰዎች ወይም ደግሞ እንደዚህ አይነት ይዘትን የሚያሰራጩ ሰዎች ቢበዙ ጥሩ ነው። እንግዲህ አስተማሪነት ያላቸውን ይዘቶች የሚያሰራጩ ወይም ደግሞ አስተማሪ መረጃዎችን የሚያሰራጩ ሰዎች ቢበዙ ጥሩ ነው ባይነኝ። ምክንያቱም እንግዲህ ይቺ ልጅ በሃይማኖቷም በታሪክም የተለያዩ ጥሩና እንግዲህ ሁሉም ሊስማማባቸው የሚችሉ ሀሳቦችን በማንሳት ነው የምትታወቀው። እኔም እንግዲህ አሁን ባነሳችሁ ሀሳብ እስማማለሁ። እናንተስ በሷ ሀሳብ ትስማማላችሁ አትስማሙም? እንደነገርኳችሁ ከሷ እንግዲህ በተቃራኒ ወይም ደግሞ ከሷ ለየት ያለ ሀሳብ አለኝ የሚል ተመልካች ካለ ኮሜንት ሴክሽኑ ክፍት ነው። እንግዲህ ሀሳብ አስተያየቱን መስጠት ይችላል። መስማ ተሰነድ I wish you the best for the rest of your life. Feel sorry for you when I looked in your eyes. በመጨረሻም ተወዳጁ አርቲስት ሰላም ተስፋዬ በመናፍቃን ቸርች ውስጥ ከደረሰባት ሸዋሸዋ በኋላ ወደ ሰሚነሽ ፊቷን አዙራለች። እንደሚታወቀው ሰላም ቀድማ ከነበረችበት ቤተ እምነት በቀድሞ ባለቤቷ አማካኝነት ምንፍቅናን ብትቀበልም ይህንን ውሳኔ የወሰነችበትን ቀን በመራገም ላይ ትገኛለች። ለመሆኑ ሰላም ምንድነው የገጠማት? መረጃዎችን ሰጣችኋለሁ። ተወዳጁ አርቲስት ሰላም ተስፋዬ አገር ሰላም ብላ ባቀናችበት አንድ ቸርች ውስጥ የገጠማት ነገር አይኗን አሳብጦ ወደ ኳስነት ሊቀይረው ችሏል። ነገሩም እንዲህ ነው። እንደሚታወቀው ሰላም በቀድሞ ባለቤቷ አማን አማካኝነት ምንፍቅናን ተቀብላ ለተወሰኑ ጊዜያቶች በዚያም ቆይታለች። ታዲያ ያለፈው ሳምንት እሁድ በአንድ ኢንተርናሽናል ቸርች ገብታ ጸሎት ከተደረገ በኋላ አይን የማጥራትና የወደፊቱንም የማየት ፕሮግራም ተዘጋጅቶ ሁሉም ወደፊት ያቀናል። እኔም ተነስቼ ሄድኩኝ። አይኔ ላይ ስፕሬይ በሚመስል ነገር ውሃ መሳይ ነገር ረጨብኝ። ከዚያ በኋላ የተፈጠረውን ነገር መናገር አልችልም። በሰዓቱ ምንም አልመሰለኝም ነበር። በኋላም ቤት ስገባ ግን አይኔን በጣም አሳከከኝ። ስነካካውም በእጅጉ አበጠ። የምገባበትም ጠፋኝ። ሐኪም ቤት ሄድኩ። ጠብታ ማዘሉኝ፣ ግን ሊሻለኝ አልቻለም። በኋላም ወደ ሰሚነሽ በማቅናት ከመሜ ለመፈወስ ችያለሁ። ወላዲት ቃል ትመስገኝልኝ። ምንፍቅና ትውልድ ገዳይ ነውና ተጠንቀቁ ስትልም ማስተማርን ጀምራለች። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበረ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። እንግዲህ በድጋሚ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአርሲ ሀገረ ስብከት እንግዲህ በግፍ የተገደሉትን ኦርቶዶክሳውያን ወይም ደግሞ የኦርቶዶክስ እምነት ተከታዮች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ላይ የደረሰው ግፍ እንግዲህ ብዙዎችን አሳዝኗል፣ ብዙዎችንም አንገት አስደፍቷል። እንግዲህ ለወዳጅ ዘመዶቻቸው ማለትም በዛ አካባቢ በአርሲ ሀገረ ስብከት እንደዚህ አይነት ጥቃት ሰለባ ለሆኑ ሰዎች እንግዲህ የተሰማኝን ጥልቅ ሐዘን በድጋሚ በእኔና በቻናል ቤተሰቦች ስም በእናንተ ስም ጥልቅ ሐዘኔን ለማሳወቅ እወዳለሁ። እንግዲህ ፈጣሪ ነፍሳቸውን ከሰማዕታት ከደጋጎቹ ጋር እንግዲህ እንዲያደርግልን ከልብ ምኞቴ ነው። እንደዚህ አይነት ነገሮች እንግዲህ ወደፊት ሊቆሙ ይገባል። እንደነገርኳችሁ ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሆኗን ብቻ መመልከት የለብንም። ነገ በተለያዩ ቤተ እምነቶች ሊመጣ ስለሚችሉ እንግዲህ እምነትን የሚጋፉ ነገሮችን አጥብቀን ሁላችንም የሃይማኖት እምነት ወይም ደግሞ እንዴት ነው የቤተ እምነት ልዩነታችንን ትተን አንድ ላይ መቆም መቻል አለብን። ባልታወቁ እንግዲህ ታጣቂ ኃይሎች ጉዳትና ግፍ የደረሰባቸው እነዚህ ክርስቲያኖች እጅጉን ያሳዝናሉ። ብዙዎችን ነገርኳችሁ እንግዲህ ከጥግ እስከ ጥግ እየተቀባበሉት ያለ አሳዛኝ መረጃ ነው። ቤተሰቦች እንግዲህ እንደዚህ አይነት ነገሮችና መሰል አዳዲስ ጉዳዮች ካሉ እኔም በአርሲ ኦርቶዶክሳውያን ወይም ደግሞ በግፍ በተገደሉት ኦርቶዶክሳውያን ዙሪያ አዳዲስ መረጃዎች ካሉ ይዤላችሁ መጣ ነው የሚሆነው። ለዛሬ እንግዲህ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስላሉ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁ የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ እና የዚህ ቻናል ቤተሰብ በመሆን በተጨማሪም ቪዲዮቹ ላይ ያላችሁን ማንኛውም ሀሳብ አስተያየት፣ ወንድማዊ ምክራችሁን ኮሜንት ሴክሽን ላይ ብታጋሩኝ ደግሞ ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንመጣ
ያግዙኛል፣ ያበረታቱኛል። እንግዲህ በቀጣይ ባሪፍ ስራዎች እስከምንገናኝ ለዛሬ ለነበረን ቆይታ እጅግ አመሰግናለሁ። ቴንኪው። ይመቻችሁ።